ዝም በል አዎ ለናፍቆት ያክል መገናኘታችን እንዳለ ሆኖ ግን እንደዚህ የሚያስተሳስሩና የሚያቀራርቡን ነገሮች ብንተዋቸው ልትረዳይ ትችላለህ ስለዚህ ያሰብከውን አሁን የሩቅ ጉዞን ተወውና ነው ስምረት ሰሞኑን እንደምንሄድ ቃል ስለገባውላት ያንን ቃሌን ደግሞ ማጥፋት አልችልም እባክህ ለእናትህ ነፃነት በጭራሽ አይሆንም ባይሆን ከዚህ በኋላ ቃል መግባቴን ለማቆም ልሞክር እችላለሁ እንጂ አሁን ግን አንድ ቃል ስለገባውላት እሷ ስትሳቀቅ ማየት አልፈልግም እንግዲህ ከጨከንክ ማድረግ አይቻልም በቃ እናንተ ትሄዳላችሁ እኔ ግን አልሄድም ጥሩ በጣም ደስ ይለኛል ነው ያልከው ነፃነት ልታስቆመኝ አትችልም ይህ ነገር ከተቀበልከኝ በይቅርታ ስሜት አባትነቴን እቀበል ይሆናል ሊሆን ምናልክ በይቅርታ ስሜት አባትነቴን እቀበል አባት ያልከኝ አሜን አባት ያልከኝ ማን አታውቂም የሆነ ደንበኛ አንተ ግን ኢንተርኔት ካፌ ያለልህን ጉዳይ አትነግረኝም እንዴ ማወቅ የለብኝም ምን ማወቅ ያለብሽ ዲዛይንን የሰረቀው ሰው ማንነት ነው ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳለ ይገኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትኖር ሸክተው አረብ ሀገር ስለወሰንኩ ልሰናበቱት ነው። ምን ብለሽ ነው የምታለቅሽው? በቃ አይ ኧረ ጤነኛ ነኝ አባቴ። ታዲያ ምን ያስለቅስሻል? አባይ ምክንያት የማይገባህ አንተ በእኔ ቦታ ስላልሆንክ እኮ ነው። ይገባኛል። በቃ ታልቅሽው ለቅሶን ተይው። እንደኔ በብቸኝነት ስትሰቃይ ካልኖርክ ደውለህ ችግርህን የምትነግረው ወንድም ወይ እህት አጥተህ በሰው ረሃብ ካልተሰቃየ በስተቀር የኔ ችግር አይገባህም አባይ። አዎ ይገባኛል። በብቸኝነት ያሳለፍኳቸው አመታቶች እጅግ በጣም አስቀያሚ ነበሩ።
ይገባኛል አቃታቅም አባዬ ብታቅማ ታውቃለህ አባዬ ሰው ሁሉ ችግርህን አይቶ ሊረዳ ከሚፈልግ ይልቅ በሚፈርድበት ሰዓት ህመምህን የሚታመምልህ ወንድም ወይም ደግሞ እህታቶ መኖር ምን ያክል ከባድ እንደሆነ አታውቅም አባዬ ስምረት ያውን እኮ ወንድምሽ ተገኝቷል የሚያስለቅስ ነገር የለውም እኮ አገኘሽው አይደል ወንድምሽ ነው እውነት ነው ወንድሜን አግኝቼዋለሁ አሁን አለሁልሽ የሚለኝ ወንድም አለኝ አለሽ ታከሽን አታልቅሽ ታዲያ ያለቀሽ አይደለም አመት ነግሪኝ አታልቅሽ በቃ እንዲሁ ንገሪኝ አላለቅስም ምን ይሁን ብዬ ነው ደግሞ ከዚህ በኋላ ማለቅሰው ግን ስምረትዬ ያለፈ ጊዜ ስለዚህ ነገር ስነግርሽ ይሄን ያህል ስሜት አልሰጠሽም አላስፈነደቀሽም ነበር ግን አሁን ስሜታዊ ሆንሽ ምንድነው ምክንያቱ እንዴ ባለፈው አልተሰማኝም ነበር እንዴ በጭራሽ አልተሰማሽም ነበር ምን ተገኝቶ ነው እንጂ ወይ ላማለይ በሰማይ ስላረክብኝ ይሆናል ወይም ደግሞ እንዳሁን አልተረዳውት ይሆናል እንጃ ብቻ አሁን ስለሱ ጉዳይ ማውራት አልፈልግም ትክክል ምንም አያደርግም አሁን ማሰብ ያለብን ወንድምሽን ስለምታገኝበት ቀን ብቻ ነው እንዴ ዛሬ አይደለም ማገኘው ዛሬ ማትሽም ማለቴ ዛሬ በስልክ አግኝቼው ከዛ በኋላ ቅዳሜ ሄደን ደግሞ እናየዋለን የለም ቅዳሜና እሑድ በአካል ስለማገናኛችሁ ምን አሁን ብቻ ትንሽ ግረ መንገድ ልሸኛችሁ ትንሽ አይ አንተ ሂድ አባዬኛ ካንተ መኪና ይልቅስ በባጃጅ መንፏቀቅ ይሻለኛል እያልሽ ነው አረ እንደሱ አይደለም ነፃነት ሊያደርሰን እየመጣ ስለሆነ ነው ቆይ ነፃነት ምን ቤት ላይ ብሎ ነው እናንተ አድራሽ ነው አረ ማንኝ ነኝ ብሎ አይደለም ማለት እንትን ነው ሰይፈንን በጣም ስለሚወዳት ነው ሰይፈንን ብቻ ወሳንቺ ነው ሰምኛለሽ እንደዚህ አይነት ምን ዘላዘል አልወድም ከሆነ በስርዓቱ በወጉ ይሁን እንዳለፈው ጊዜ ቅብጣት አደርጋለሁ ምትይ ከሆነ ግን ጸቦ ከኔ ጋር ነው ሰምኛለሽ እንዴ አራባዬ ነፃነት ከስራት ያስፈታ ሰው አይደል እንዴ እና አይሆነስ እንደሆነ ከስራ አስፈትቶኛልና ልጄን እንዲያዋርድ የምፈቅድ ይመስልሻል ስሚ ይሄ በጓሮ በር የመጣ መልከስከሱን ትቶ ከመጣ በበሩ በፊት ለፊት በር መቶ ይጠይቅ እኔ ድጋሚ ውርደት የሚሸከም ጫንቃ አይለኝም ሰምተሽኛል ሰይፈን ናይ ውጫንቺ ረፈደኩ ወይ ዛሬ ቀኑ ደስ አይልም በእግዚአብሔር ደስ ይላል ቀናቶችን እግዚአብሔር ውብ አድርጎ ስለፈጠራቸው ሁሌም ደስ ይላል አይተሆን በቃ አየሩ ነፋሱ ሁሉም ነገር በጣም ነው ደስ የሚለው ዛሬ ለኔ ግን ከቀኑ በተለየ አንቺ እንደዚህ መሆን ነው ልዩ የሆነብኝ እንዴት ሲፈኒ አቤት እጫውች እንጂ እሺ እየሰማችሁ ነው እናንተ ቆይ እኔ እንዴት ነው ዛሬ ልዩ የሆንኩብኝ እንዴው ለወትሮ በምንም ነገር ማትደሰችው አለች ዛሬ ላይ በጣም ደስተኛ ነሻል ምን አግኝተሽ ነው ወንድም ጋሻ መከታ የሚሆነኝ ወንድም እግዚአብሔር ሰጠኝ ደስ አይልም በጣም ደስ ይላል ግን ባጭሩ አባዬ ከሌላ የሚወልደው ወንድም አለኝ መኖሩን ያወኩት ግን በቅርብ ነው እና እኔ ምንም በማላውቀው ምክንያት ሊያገኘኝ አይፈልግም ነበር አሁን ግን አባዬ ጧት ሲነግረኝ ሊያገኘኝ እንደሚፈልግ ነገረኝና እጅግ በጣም ነው ደስ ያለኝ ዋው ከሆነ ትልቅ የምስራች ነው በጣም እንኳን ደስ አለሽ ሰይፈን እንኳን ደስ ያለሽ እኔ ደስ አላለኝ ባለፈው አጎትሽንና ልጁ ልታገኝ ነው ስትባይ እንደዛ በደስታ ስትፈነጥሽ አልነበር እንዴ አዎ ግን አሁን ደስ አላለኝ እና ታዲያ አሁን ምንድነው ታዲያ ነፃነት አባትሽ ሊሆን አይችልም እያልሽኝ ነው ምን አዎ ደግሞ ማየን ጠይቂያት መሆን ይችላል ብለኛል እና ለዚህ ነው ያኮረፍሽው አዎና ከዚህ በላይ አኮርፋል እንግዲህ እሺ ጊዜ ታኮርፊያለሽ እንጂ ነፃነት በፍጹም አባትሽ ሊሆን አይችልም ባክሽናል አሁንም ገረጣሽ
ገጣት ማለት ነው ምን ማለት ነው ሲፈን እንደማሚ ሞና እንደማሚ ድርቅ ማለት እና እኔ ነኝ በማይሆን ነገር ድርቅ ያልኩት እንግዲህ ማየን ያለች እናትሽ ትሽኮረመም ነው እንጂ ነፃነትን ትወዳለች ብላኛለች ምን እኔ መጥቼ ስልኩን ላንሳል እንዴ? ስራ ላይ ስለነበርኩ አክን ስራ ላይ አይደለም ውሸታ ነው። እንግዲህ አዳነች ስነ ስርዓት ነው ውሸታ ማለት ረቀስ ልቀስ በል እንጂ ደግሞ ውሸታም በሆንም ባንቺ የተነሳው ውሸታም ነው። ምን? አዎ በማያገባኝ ምክንያት ራሴን ጦስ ውስጥ የከተትኩት በማንም ሳይሆን በራስሽ የተነሳ ነው። ኧረ ቆይ ደግሞ በእኔ ምክንያት ምን ሆነ ነው ውሸታም ቢሆንከው? ምትሰቃየውስ ለምን ደግሞ አትነግረኝ? እሱን አንቺን አያገባሽም። ሰማኛለህ? አንተ በማያገባ ነገር ውስጥ እየገባ የኔን ህይወት ታመሰቅላለህ እንጂ እኔ መቼም ባንተ ህይወት ገብቻ አላውቅም። እሺ ቆይ ለምን ደወልሽ? ያሰቃየና የተናደድክበት ነገር ካለ እዛው ቪዲዮ ትፈልጋለህ እንጂ እኔ ላይ እንደዚህ ዱቲ አትበልሽ። አዳነች ስልኩን ልዘጋው ነው። አቤት እንዴት አይነት ጥጋብ ነው? እባክህ ልብን ያሳበጠው። እሺ አሁን የደወልሽበት ምክንያት ካልነገርሽኝ ስልኩን ዘጋዋለሁ። ጥሩ ተገናኝተን መነጋገር አለብን። ማ እኔና አንቺ? አዎ ያው ነገ ሳይሆን ዛሬ ነው መገናኘት ያለብን። አይገርምሽም? ዛሬ አይደለም ለዘለዓለም ነው። እሺ ማላገኝሽ በቻው። ትሰማኛለህ? ናፍቆት ህይወትን ሊጎዳ የሚችል ትልቅ ችግር ተፈጥሯል። ምን ሰምታል? እባክህ ፍቅረኛ ማለቴ ሚስትር እንድትጎዳ ማትፈልግ ከሆነ በፍጥነት አግኝተህ መነጋገር አለብን። አንቺ ስነ ስርዓት የሌለሽ ባለጌ በሆነም የግድ ታገኘኛለህ። የማታገኘኝ ከሆነ ግን ናፍቆት ችግር ይፈጠራል። የሰማኝ ነው። እህቴን አስገድደህ እንዳገባሃት ለአባዬ ነግረውና ነገሩን ድብልቅልቁን አወጣዋለሁ። ምን? ጨርሻለሁ። ወይኔ ስምረት እንደዚህ የልጄና የእናቴ መቀለጃ ሆኜ ልቀ ምን ሆነሽ ነው ስምረት? አታይም እንዴ የእናቴና የልጄ ሙድ መያዣ እኮ ነው የሆንኩት። በሽ ተረጋጊ በቃ። አየህ ነፃነት፣ ወንድሜን ማግኘት የፈለኩት ለዚህ ነው። በዙሪያ ያለው ሰው ሁሉ ቁስሌን እየነካካ የሚያደማብኝ እንጂ ከህመሜ እንድድን የሚያደርገኝ ሰው ማንም ሰው የለም። እና ወንድሜን ባገኘውና ይሄን ነገር የሚረዳኝ ይመስለኛል። ለዚህ ነው እሱ ማግኘት የምፈልገው። እቺ ምን አይነቷ ናት? ባለፈው እንዳንቺ አይነት እናት አላገኘም እያልሻል ነበር። አንቺ አፍሽ ዝንጊና አርፈሽ ተቀመጭ። ኧረ ተረጋጊ ስምረት። እንዴ ሲፈን። አቤት። እናትሽን አስቀይመሻታል? ይቅርታ ጠይቂያት። እንዴ እውነቱን መናገር ጥፋት ነው እንዴ? ይኸውልሽ ሲፈን አታበሳጪኝ። አንቺ የተናገርሽው የአያትሽን ግምት ነው። ለዛ ስለሆነ ትክክለኛ ነገር ስላልተናገርሽ አሁን ይቅርታ ጠይቂያት። እሺ ይቅርታ። ጎበዝ ልጅ። እናት ስለተናደደሽ ነው እንጂ ይቅርታ ላለማድረግ ፈልጋ አይደለም። እሺ ዋናው ደግሞ ያንቺ ይቅርታ መጠየቅ። እሺ ስለዚህ ዊኬንድ ራስዳችን እንሄዳለን ማለት ነው። ግጥም አድርገን ነው። በጣም አመሰግናለሁ። አንቺ አርፈሽ ቁጭ በይ። እንዴ የትም መሄድ የለም። ለምን? ምክንያቱም በዚህ ሳምንት አብይን ለማግኘት ወደ አዲስ አበባ እንሄዳለን። የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው።
ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። አቶ ዳባ አንበሳ ኔትወርክ የለም። ምን ነው ደነገጥክ? ለምንድን ነው እንደዚህ አይነት ቦታ የቀጠርሽ? ምናልባት እንደ ባለፈው ማላጋት ከፈለክ በነፃነት ያለ ገላጋይ መሬት ለመሬት እንድትቆጥጠኝ ፈልጌ። ሀሳብሽ ደስ ባይልም ከዚህ በኋላ ግን ተአምር ቢፈጠር እጄን አንቺ ላይ አላነሳም። ጥሩ ተለውጧል ማለት ነው። እኔ የምለው ቅድም ስደውልልህ በአንቺ ምክንያት ነው ውሸታም የሆንኩት ምናምን ብለህ ቀበጣጥረህ ነበር። ምክንያቱም ትነግረኝ ትችላለህ? አልችልም። ለምን? ምክንያቱም እዚህ የመጣሁት አንቺ የምትይኝን ለመስማት ብቻ ስለሆነ። ለምንድን ነው እንደዚህ ጥምድ አድርገህ ያስከኝ? ግን ምንድን ነው ምክንያት? ዳነች፣ እኔ በህይወቴ ሰው ጠምጄ አላውቅም። እንዴ ጠምደኸኛል? እንዴ በምታውቀውም ሆነ በማታውቀው ምክንያት እየገባ እኔን እየተከታተልክ ነገሬን ታበላሽብኛለህ። ነገርኩሽ እኮ አዳነች። እውነቴን ነው። ግን በዚህ ሁሉ ሂደት ውስጥ ምጽናና በምን እንደሆነ ታውቃለህ? ይሄ ሁሉ ነገር የምታደርገው ለአንድ እህቴ በመቆርቆር በማሰብ ነው ብዬ ስለማስብ ነው ምጽናናው። አዳነች፣ አንቺን ለሰከንድም እንኳን እኮ ህይወትን ወደሻት አታውቂም። በማታውቀው ነገር ያልኩህ ለዛ ነው። ለማወቅ ትፈልግ ነው ህይወትን እንዴት አድርጌ እንደምወዳት ትፈልግ ነበር። እውነትሽን ነው የምታወሪው? እውነቴን ነው። ስለምወዳትና ለእሷ ስለማስብ ነው። አብራችሁ ተያይዛችሁ አውሮፓ ሄዳችሁ እንድትታከም። አዎ የጀመራችሁት ሁለታችሁም የወጠጤ ፍቅር ስለሆነ ፍቅራችሁን እዛው እንደምትጨርሱ ሀኒሙናችሁን እዛው እንድትወጡ ሆቴል አመቻችቼ የሚያስተናግዳችሁ ሰው አዘጋጅቼ ነገሮችን ሁሉ ያዘጋጃችሁት ስለምወዳት ከሆነ በጣም በጣም ይገርም። ከማስበው በላይ በጣም አደገኛ ሰው ነሽ። ቆይ ግን አንቺ በስንት መከራ የተያዘን ፕሮግራም እንደዚህ በቀላሉ መሰረዝ ተገቢ ነው እንዴ? በቀላሉ እየሰረዝኩት እኮ አይደለም ነፃነት ነው እንጂ ይኸውልህ ብዙ አስቤና ተጨንቄ ነው። አዲስ አበባ ሌላ ቀን መሄድ አንችልም እንዴ? ይኸውልሽ ይሄ ግን አስበሽና ተጨንቀሽበት እንዳልወሰንሽው ነው የሚያሳየው። ነፃነት ተረዳኝ እንጂ በዚህ ሰዓት ወንድሜን ከማግኘት ውጪ እኔ ምንም ሊያስደስተኝ የሚችል ነገር የለም። አየሽ አንቺ አሁንም ስለ ራስሽ ስሜት እንጂ ስለ እኔ የተጨነቅሽ ምንም ነገር የለም። ተጨንቄያለሁ እንጂ ነፃነት እንዴት ነው ያልም አልጨነቀው? አልተጨነቅሽም። ብትጨነቂ ማኖሮ ቢያንስ እኔና እሷን ታማክሪ ነበር ከመወሰንሽ በፊት። እሺ ይቅርታ አድርግልኝና የእናንተን ፕሮግራም በሚቀጥለው ዊኬንድ አሉ። አልችልም። ወይ ነፃነት በእናትህ አትድረቅ። ይሄ እኮ መድረክ አይደለም። ግን በዚህ ሳምንት ብቻም ሳይሆን ከዚህ በኋላ መቼም አልችልም።
እና አንተም እንደሰው ጠመምክብኝ ማለት ነው? እኔ እየጠመምኩብሽ አይደል? ወይም ደግሞ የኔ ችግር ማለቂያ የሌለው ሆኖ አስመርሮሃል ማለት ነው? ወይ ግን ለምንድን ነው አዲስ አበባ ላይ በሌላ ግንኙነት ማለት ነው? እሱም ባታስቢው ነው የሚሻለው። ባይሆን እናንተ ጉዞ ይቀራል እንጂ እኔ ከአዲስ አበባ አልቀርም። እንዴ ለምንድን ነው እሱ የሚቀረው? እባክህ ተለመነኝ ነፃነት። እስከዛሬ ድረስ እኮ ምንም ነገር እምቢ ብለኸኝ አታውቅም። ስለዚህ ዛሬ እሺ በለኝና እባክህ ከልጄ ጋር ከመጨቃጨቅ ገላግለኝ። እሺ እንዳልሽ ይሁንልሽ። እንዴ ነፃነት፣ ቆይ ካልሆነ አንቺ ቀርተሽ ለምን እኛ ብቻችን አንሄድም? አዎ ይሄ ጥሩ ሀሳብ። ባለፈው እኮ ካፋህ አምልጦ ነበር የመሰለኝ እና እንደዚህ የምትለኝ የምርህን ነው ማለት ነው? አዎ። እና አንቺ ባትኖሪም ደስታችን አይጓደልም እያልከኝ ነው አይደል? ለሁሉም በጣም አመሰግናለሁ። እንደዚህ ከማለት በፊት ግን ለኔ ሞራል መጨነቅ ነበረብህ። ግድ የለም ይመቻችሁ። እኔም ከወንድሜ ጋር የራሴን ደስታ ለመፍጠር እሞክራለሁ። እንደኔ ስታዲዮ ይዘርጽ እግዚአብሔር ይመስገን ደህና ነኝ። አይ አሁን እንኳን ታስታውቂያለሽ ደህና ነሽ? እውነት ነው። ከባለቤትሽ ጋር ያለው ጉዳይ ተፈታ? አዎ ተፈቷል። አዎ በጣም ደስ ይላል። በጣም ጥሩ ሁኔታ ላይ ነው ያለሽው። ነገሩ አንተ ባሰብከው መንገድ ተፈቶ ቢሆን እንዳልከው ደስተኛውን ነበር። እንዴት? አንተ ባሰብከው በተቃራኒ ልጄን እንዳላይ ተከልክዬ ነው። እንዴ? እንደውም ዛሬ ማታ አሜሪካ ሄጃለሁ በሚል ኤርፖርት ድረስ ተሸኝቼ ልጄ ምርሟን እንድታወጣ አድርጌ ነው የመጣሁት። እንዴ? ይሄ ምን አይነት ነገር ነው? ማለት ይሄን ሁሉ ሲበድልሽ የነበረን ሰው ይቅርታ ማድረግሽ ሳይንስ እንደገና ልጅሽን የመከልከሉን ሀሳብ እንዴት ነው የምትቀበዩ? ታዲያ ምን አባቴ ላድርግ ብለህ ነው? እንደ አይነት ሁኔታ ከነ ልጅ እየተሰቃየው እስከ መቼ ይዘልቃለሁ? ለምን የፈለገ ነገር አይሆንም ሲሆን ህግ ባለበት ሀገር ራስሽን የሚጎዳ ነገር በፍጹም መፈራረም አልነበረብሽም። ለእኔስ ራሴ ችግር አልነበረውም። እኔ የምታሳዝነኝ ነፍስ ያላወቀች አንድ ፍሬ ልጄ። ቴጽዮ እኔ እኮ እንድታለቅሽ አይደለም ይሄን ጉዳይ ያነሳሁት። እሱን እንተው። አንድም ይሄንን ያደረኩት ባሌ ወደ ልቦና እንዲመለስ በማሰብ ነበር። በጭራሽ አትሳሳች። በዚህ አይነት ሁኔታ ወደ ቀልቤ ይመለሳል ብለሽ ካሰብሽ በፍጹም የዋህነት ሀሳብ ነው። ይሆናል። እኔ ግን ከዚህ በኋላ ሙሉ ትኩረቴን ወደ ስራ አድርጌ እሱን መርሳት ነው የምፈልገው። በዚህ አይነት ሁኔታ የምትፈልጊውን ሰላም እንድታገኝ እንዳይመስልሽ። በጭራሽ የምትጸጸችበትን ነገር ነው የምታደርጊው። አዎ እውነት ነው ሳይሆን በምንም መመዘኛ እንደው ብንወስደው ይሄ ነገር በፍጹም ትክክል የሚሆን ነገር አይደለም። ባይሆን እኛም ገብተንበት በህግ ነገሮቹን ተው የኔ አልበቃ ብሎ ጭራሽ እናንተም ልትጨመሩ። እሱ ችግር የለውም። እሱ ስለሱ አታስቢ። አረ ምን ቦጣችሁ? በምን እዳችሁ ነው ከዛ ባለጌ ጋር አደባባይ ለአደባባይ የምትጓተቱት? እንዴ አይሆንም። እሺ ካልሆነ አንድ ነገር ልንገርሽ። በራስሽ መንገድ መብትሽን የምታስከብሪበትን መንገድ መሄድ አለብሽ። ገባሽ? ግድ የለም ተው። እኔ መረጥኩት ትክክለኛ መንገድ ነው። አብይሽ እርግጠኛ ነሽ? አዎ እርግጠኛ ነኝ። አሁን ይልቅ እንቅልፍ ወደ ነሳኝ ወደ ዋናው ስራችን ተፈራርመን ብንገባ ጥሩ ነው። እሺ ጥሩ። አቶ አብይ የት ሄድክ? አሉ እዚህ ነኝ። ጥለህንም ካልሄድክ ጥሩ ነው። አሁን ተነጋግረን ወደ መጣንበት ስራ ተፈራርመን ብንጀምር አይሻልም? ጥሩ እውነት ነው። አዝናለሁ ወይዘሮ ጽዮን። ምንድነው ስራችንን ልንፈራረም ሆነ ልንጀምር አንችልም። ምን? አዎ ማለት እዚህ እኮ የቀጠርኳችሁ ይህንን ልነግራችሁና ገንዘቡንም ለመመለስ ነው።
ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ Administration, the MS SharePoint Admin, Amazon Cloud Computing. በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ ማንም ሊያገኘው የማይችለውን እድል ለእህቴ ማመቻቸቴ ለእህቴ ያለኝን ጥልቅ ፍቅር ነው የሚያሳየው። ያንን ተረድተህ ታመሰግነኝ ሲገባ ጭራሽ እንደገና እባክሽ እዚህ ፍቅር እያልሽ እንዳዝነልሽ አትፈልጊ። አፍኮ ስነ ስርዓት እዛው ስነ ስርዓትሽን እዛው የምፈልጊበት ቦታ ሂጂና ፈልጊ። ደግሞ አንድ ነገር ልንገርሽ፣ ይህ ሰው ሁሉ በሚማልልበት የአውሮፓ ጉዞ አታለሽ ይህ እንዳረቅልሽ የምታደርጊው ሙከራ መቼም እንደማይሳካልሽ ወቂ። እናት አትሳሳት። እኔ ይሄንን ያደረኩት ለእህቴ ካለኝ ጥልቅ ፍቅር እንጂ ያንተ እንደምትለው አዳነሽ፣ በፈጠረሽ ፍቅር እያልሽ የፍቅርን አያልና ዳግም ፊቴ ባታቆሽሽው ደስ ይለኝ። እንግዲህ አንተ አፈን ከፍተህ ቃሉን ስላንቋሸሽከው እኔ ለእህቴ ያለኝን ፍቅር በፍጹም ልቀንሰው አልችልም። አዝናለሁ። እስቲ ልጠይቅሽ፣ ስለምትወጃት ነው የተሳሳተ ቴክስት ልከሽ ከትምህርት ቤት ያስባረርሻል? ንገርኝ እንጂ አንቺ እንደምትዩ ስለምትወጃት ነው የተሳሳተ ማስረጃ አሰርተሽ ማንነቷ ልትነጥቂያት የሞከርሽው? አዎ ስለምወዳት ነው። ምን? ስለምወዳት፣ ስለምሳሳላት፣ ስለምጨነቅላት። ኧረ እባክሽ ናፍቆት፣ አንተ ብዙ የማታውቀው ብዙ ሚስጥር አለ። እባክህን ዝም በል እባክህ። አዳነች፣ እኔም ማላውቀው ምንም ነገር የለም። ደግሞ ልንገርሽ፣ ሂዊዬን ህይወቷን ሊያሳጧት የሚፈልግ ከአንቺ ውጭ ማንም ሰው የለም። ግድ የለም። እሺ በለኝና ያመቻቸውላችሁን እድል ተጠቅመ እህቴን ከሞት ታደጋት እባክህ። ቆይ ይሄን ያለ እኔን ከመጎትጎት ለምን አንቺ አርፈሻል? አልችልም። ስለማልችል ነው አንተ መጨረጨቅ አልችልም። ሲያገር በፍጹም እኔና እሷ አብረን መኖር አንችልም። ወይ እሷ መሞት አለባት። እኔ ደግሞ መሞት አልፈልግም። እንጂ እንደተንከራተትኩ መሞት አልፈልግም። ናፍቆት ለዚህ ነው የዛት ከሀገር ብንበል እያልኩ ያሉት። ቆይ ግን ይህን ሁሉ ነገር ለእኔ ስነግሪኝ ትንሽ እንኳን አታፍሪም? አላፍርም። ለምንድን ነው የማፍረው? አላፍርም። አንተ የማታውቀው ያለካው ያልቆፈርከው ጉድጓድ አለ። የማታውቀው ሚስጥር አለ ወይ? የፈለገ ነገር ቢሆን እኔን ያለ አይን አውጣ መሆን አልነበረብሽም። የበሰበሰ ሰው ዝናብ አይፈራም። እኔ እንደሆነ አንዴ በስብስሻለሁ። ጨቅጭቻለሁ፣ ተጨማልቄያለሁ። እንደገና ደግሞ የጫማውን ዲዛይን እንደሰራኩ ካወቅኩ በኋላ ለምንድን ነው የምፈራው? ለምንድን ነው የምፈራው? ለዚህ ነው ብችል አባብዬ ካልሆነም ደግሞ እውነቱን ነግሬ ከዚህ ሀገር ተያይዛችሁ ብን ብላችሁ እንድትጠፉ የጠየቁ። ለዚህ ነው። በጣም ይገርም። ስለዚህ የምልህን ነገር ተረድተህ ቤተሰባችን ላይ ያንዣበበውን አደጋ ታነሳልኛለህ ወይስ? በፍጹም አላረኩም። ናፍቆት፣ እኔ እኮ የማላቅበትን ያለ አመሌ ወርጄ ለሰላምና ለፍቅር ስል እየለመንኩ ነው ያለሁት። አዳነች፣ በፍቅር መጠየቅሽ ንቄ አይደለም። ምናልባት ተሳምኘኝ
በጥቂቱም ቢሆን ለይን ስላበረድሽው በሌላ መንገድ ልረዳሽ ሞክራለሁ። ቆይ ምን ለማለት ፈልገህ ነው? ውሳኔው በጣም ከባድና አስደንጋጭ እንደሚሆንባቸው አውቃለሁ። እንደዚህ ብቻ ተብሎ እኮ የሚታለፍ ነገር አይደለም። የዘመናት ተስፋና ህልማችንን እኮ ነው ያጨለምከው። አዎ አውቃለሁ ወይዘሮ ጽዮን፣ ግን ምን ላድርግ? ሆን ብዬ ያልኩት ነገር አይደለም። በጣም አስቸጋሪ ሁኔታ ውስጥ ስለነበር። አብይ ለምን የፈለገ ነገር አይሆንም እንዴ? ስንትና ስንት ጊዜ የደከምንበትን ነገር አንዴ አንስተህ መሬት ላይ ትጥላለህ እንዴ? ቶም ይሄ እኮ እስከ መጨረሻው እኮ ተዋለው እኮ አይደለም፣ ለጊዜው ነው እኮ እያልኩ ያለሁት። ለጊዜውስ ቢሆን ጊዜው በገፋ ቁጥር ስንት ነገር እንደሚበላሽ እያወቅ ግን እሺ ምን ላድርግ ወይዘሮ ጽዮን? ምን ላድርግ? እሺ አብይ፣ እዚህ ውሳኔ ላይ የደረስክበትን ምክንያት ልትነግረኝ ትችላለህ? ምን ይጠቅማቸዋል እንዴ? እሱማ በደንብ ይጠቅመናል እንጂ ህልማችንን በሙሉ ቅዠት ያደረገውን ምክንያትማ መስማት አለብን። ጥሩ እንግዲህ ንገረኝ ካላችሁ እነግራችኋለሁ። ጉዳዩ ሌላ ማንም ሳይሆን ዳናይት ነች። ምን? ዳናይት? ዳናይት ማናት? ዳናይት ባለፈው ስንገናኝ ያስተዋወቅኩሽ ልጅ ልጅ እና በሷ ምክንያት ነው ማለት ነው የኛን ይሄን ሁሉ ልፋታችን አንድ ጊዜ አንስተህ ገደል የምትከተው? ቆይ አልገባኝም። የኛ ስራ ለመጀመር ከሷ ጋር በምን ሊገናኝ ይችላል? ምን መሰለሽ ወይዘሮ ጽዮን፣ እኔ የምሰራው ስራዎች ላይ ባለድርሻ ሆና ከኔ ጋር እንድትሰራ ፈልጋለሁ፣ አምንበታለሁ። እሷ ብዙ ጊዜ ነግሬያታለሁ፣ ግን በፍጹም ልትቀበለው አልቻለችም። እንዴት አይነት እድለኛ ሴት ናት! በእግዚአብሔር መቼም በአለም ላይ ይሄን የመሰለ እድል መጥቶላት የምትገፋ ብቸኛ ሴት ሳትሆን አትቀርም። አይ ተይ እባክሽ ወይዘሮ ጽዮን፣ ማለት ስሜቷን በጣም ጎድቼዋለሁ። ታዲያ ምን ችግር አለው? ስራችን ከሚቀር ሁላችንም ተሰብስበን ሄደን ለምናለምናትም። አንድ ነገር ልንገርህ አብሽ፣ በጣም ራስ ወዳድ መሆንን ገና ዛሬ ነው ያወቅኩት። በእውነት እስከ ዛሬ ድረስ አላውቅም ነበር። እኔ እንዲህ አይነት ሀሳቡ እንደሌለኝ ማለት ራስ ወዳድ እንዳልሆንኩ አንተ ራስህ ታውቅ የለ እንዴ? ተወኝ እባክህ፣ እሱ ትላንት ነበር። አሁን ግን እንደዛ አይደለም። ልንገርህ በቃ አሁን በጣም እንደዚህ አይነት ሰው መሆንን በቃ አሳውቀኝ። ኧረ እባካችሁ አብይ እንዴ! ቆይ እሺ ህሊና ይስሽ ማለት ውስጥ ያለው ጩኸት ምን ላድርገው? እሺ እሱን አላውቅም። እኔ የማውቀው ነገር ለአንዲት ቀበጥ ልጅ ብለህ ስማ፣ ያውን ተለምና ስንት ጊዜ የሚላለሽ ባለጌ ልጅ ብለህ ነው ይሄንን ያደረገው። ተው ሰው ዝም ብላ እንተናት። ልጅቷ እንደዚህ ነውረኛ አይደለች። እረፍ እባክህ። ያም ሆነ ልንገርህ፣ የእኛን ድካም እንደዚህ መና ማስቀረትህ በአጠቃላይ በጣም ነውር ነገር እንደሆነ ልንገርህ፣ ነውር ነው። አሁን እኮ ልፋታችን መና አልቀረም። ሁላችንም ሄደን ተሰብስበን ከለምናት እኮ እሱን እኮ ነው የምለው። ለዚህ እኮ ነው ብንፈራረም እንኳን ለጊዜው ነው ያልኩት። ለዚህ ነው ምክንያቱም ዳናይት ሀሳቧን ስለምትቀይር እኮ። አንድ ነገር ልንገርህ፣ እኔ በቃ ይሄንን ነገር ዛሬ ካላደረግን ከዚህ በኋላ ከዚህ ጉዳይ እጄን አውጥቻለሁ። ምን? በቃ ቆይ እንግዳ አለን መሰለኝ። ነገረኛ ናፍቆት፣ እንዴት አድርገህ ነው የምትረዳኝ? እንዴት አድርገህ ነው ከእንደዚህ አይነት ችግርና ውጥንቅጥ ውስጥ እንዴት አድርገህ ነው ልታወጣኝ የምትችለው? አንደኛ የደረስኩበትን ለማንም ሰው አልነግርብሽ። በቃ ሲቀጥል ደግሞ ኪዊን በማማከር የሚያሰጉሽ ነገር እንዲርቁ አድርጋለሁ። ማንነቷን ተጠቅመሽ ልታገኝ የነበረውን ጥቅሞች እንድታገኝ ሁኔታዎችን አመቻችልሻለሁ። ፍጹም ችግር ያልገባህም ማለት ነው። ከዚህ ውጭ እኮ ያለው መንገድ ሰይጣናዊ ነው አይደል? እንደኔ አይነት ግራ የተጋባ ሰው ከሰይጣን ጋር ጓደኛና ወዳጅ ቢሆን አሁን ምንድን ነው የሚገርመው? ግን እኮ አዲ ጥፋትን ካልሆነ በስተቀር ሌላ ነገር ሊፈጥር አይችልም። በእናትህ ዝም በል እስቲ። የምሬን እኮ ነው። አሁን ተሳክቶልሽ እንኳን ላድርግ ብትይ በጸጸት ከመቃጠሉ በቃ አልኩኝ።
የትላንትና ትንሽ ልጅ ዛሬ እንደ ተንጠራር ተከፈ ብለን ያዳነች በሉን ልትመክር ስታስብ ነው ትንሽ አታፍረም? ልቀም ቢጥለኝ ባንተ ለመከር ሰው ለመምከር እኮ የግድ ትልቅ ሰው መሆን አይጠበቅም። ናፍቆት በቃኝ አልኩ። ለማንኛውም በፍጹም ትትና ያቀረብኩልን የሰላምና የፍቅር ሐሳብ ረግጠህ እምቢ በማለት በጣም ማመሰግን። ምስጋና ያስፈልገኝ። ኧረ ያስፈልግሃል እንዴ? በጣም ያስፈልግሃል እንጂ ግን የሰላምና የፍቅር በር ሲዘጋ ትልቅ የጦርነት በር እንደሚከፈት እንዳትዘነጋ። እሱ ችግር የለውም። ባዶ ዛቻሽን ስለለመድኩት ነው። እስካሁን ያው የለፈለፍኩት ነገር ሁሉ ባዶ ዛቻ እንዳልሆነ ካላሳወቀ እውነትም ናፍቆት ሙት አላደግም። ገና ልጅ ነህ። ቆይ የማውቀውን ነገር በሙሉ ለፖሊስ ተናግሬ ቀድሜ ባስቆምሽስ? ግልግል። እርግጠኛ ነሽ? እርግጠኛ ነኝ። ጥሩ። ከዚህ በኋላ እናንተ ምንም የሚያገናኘን ነገር የለም። በምንም ርዕሰ ጉዳይ ተገናኝተንም ልናወራ አንችል። አንተ ፈልገው እኔ ሳልፈልግ ተገድጄ የገባሁበት ከጦርነት ቋንቋ ውጭ አይደለ? ነገር ከማድረግሽ በፊት ግን ቀድመሽ ብታስቢበት ጥሩ። እንደዚህ አይነት ምክር የሚያስፈልገው ለእኔ ሳይሆን ለአንተ ነው። ከዚህ በኋላ ለሚፈጠረው ነገር ሁሉ ኃላፊነት ትወስዳለህ። ከዚህ በኋላ አንተን እርዳታ በፍጹም ያዳነች ብሎ አልፈልግም። ግን የምፈልገውና ያልኩት እያንዳንዱ ነገር ሲሆን ዛሬ እዚች ቦታ ላይ ቁመን ያወራናትን ነገር ሁሉ በየደቂቃው እንድታስብ። ጨርሻለሁ።